ጋይስ እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? እንዴት ናችሁ? አደርናት ማታ አደርናት ድራማ እየተሰራብን አደርናት ፊልም እየተሰራብን አደርናት። ይሄን ህዝብ እኮ ህፃን ከብት አደረጉት እኮ አደርናት እኮ አደርናት። አሽተውን ከፍተው ነው ልናሳይ ነው ደህና መረጃ እንደያዘ ሰው እያሉ ይሄ ህዝብ አብሎ እየጠበቀ አደርናት። መጨረሻ ፊልም ሰርተውን ወጡ። መጨረሻ የአመት እኮ ነው ጋይስ፣ የአመት አጥንት ነው። የአመት አጥንት ልብሷን ከለዋ ላይ ከቀዋስ ወስደው ነው ያመጡት እንዲያውቁ ቤተሰብ። ሻሹም እንደዛ። ከዛ ሻሹ መሬት ላይ አሽተውታል። ልብሱ ደግሞ እዚህ እንትን ምንድን ነው አርገውታል። ጸጉሩ ደግሞ ዊግ ነው። ያ የበሰበሰ ያ አጥንት በቃ እንትኑ ስጋው አልቆ አጥንቱ ድንጋይ ሆኖ የተቀመጠ ሬሳ ነው ያሳየው። የቆየ አመት የሆነው ነው። ወንዲውን ሴቱን የማይታወቅ ሰሩልን ብቻ። ይሄን የኢትዮጵያ ህዝብ ይሄን ህዝብ ያላከበሩ ይሄን ህዝብ ያልፈሩ ምንም አይፈሩ። ምንም ልጅቷና አንድ በህይወት አለች። የሚሰሙ እንደሆነ ቪዲዮ ሼር እያደረጋችሁ አድርሱላችሁ። ልጅቷ በህይወት አለ። እግዚአብሔር ይስጣችሁ። እናንተማ እኛን ከብት አርጋችሁ ህፃን ልጅ ራሱ አይሸወድም። አስታችሁን ክፈቱ። እናንተ ክፈቱ። እናንተ አሳዩ መረጃ እያላችሁ ይሄን ለማሳየት ቪዲዮን ልጆች የሄዱ መንገድ ላይ የሚያቃስቱትን ቀርጻችሁ ከዛም በኋላ ወስዳችሁ ቆየ ሰው እንትን የለፈበት ላይ ቀርጻችሁ ግን በስመ አብ ትችሉበታላችሁ። ይሄ ሰው አይሸወድም። እናንተ ብቻ አይደላችሁ ማራዳ አንድ በቪዲዮም አልወጣም ያላችሁት ለዛ ሰው ትክክለኛ መረጃ ሀቅ የያዘ ሰው በቪዲዮ ወጥቶ ነው የሚጋፈጠው። እግዚአብሔር ይስጣችሁ። አንቺ ደግሞ ለብላባ ሴቷ ልትበይን ልትውጪ እንደና መረጃ እንደያዘ ሰው ቻንሽ ታገስንሽ። ኮሜንት ተዘጋብን፣ ታፈንን፣ ምጥ ያዘ አንቺም ማለት ነው። እኔ ባገኘሽ ይዘበለሽ በስማ አንድ እጅን ለመንግስት የሚሰጠው አንቺ ሴት አይደለሽም። አንቺ እናት የለሽም። እናት 9 ወር አርግዛ አልወለደችሽም። አባት የለሽም። እህት የለሽም። አንቺ ያልወለድሽ መሀን ከሆንሽ የወለደ ዘመድ የለሽም። ለዚች ለዱዳ እንደ አስለሻችን አበባ የመሰለች ልጅ እግራሽ ላይ ወርቀሽ እንደማስለቀቅ ገና ተደርበሽ ልትበይን እኛን ልትበይን። ስንት ምላስ ነው ያለሽ? ለበለብሽን ዝም አልሽ። ለበለብሽን ዝም። ምን አይነት ሴት ነሽ አንቺ? ተመችቶሻል። እዛ ጫካ ድንጋይ ውሃ መላልሽ አንቺ ወግጅላቸው። ግን ልጅቷ ደግሞ ልጅ አላት ምታጠበው እናት ያልጠገበች ህፃን ትንፋሿን ወስዳ ያልጠገበች አንድ ፍሬ ህፃን። ለእሷ ህፃን እንኳን ብለሽ ዋጋ አትከፊም፣ አትለምኝም። ሐሰት መረጃ ይዘሽ የምትቀርቢ ብረት ነሽ አንቺ። ሁላችሁም የቀረባችሁ ወንዶቹም ብረት ናችሁ፣ ሰው ናችሁ፣ ትሞታላችሁ። የምትሄዱ መንገዱን አትሄዱ። ጭራሽ ጋይስ መንገድ የሚሄዱ እኮ ናቸው፣ ወደ ሳውዲ የሚሄዱ እኮ ናቸው። ተሰብስበው እኮ ነው ሽምግልና አይደል? 100 ሰው ተሰብስበናል፣ 80 ሰው ተሰብስበ እያላችሁ ነፍሳችንን አውልቃችሁ ብረት አይደላችሁም። እዛ መንገድ ላይ እየተራመዳችሁ ጸጥ ልትሉ ትችላላችሁ። ይሄ ህዝብ ብቻ አይደለም የሚያዝን፣ እግዚአብሔርም ነው ያዘ። እግዚአብሔርም እያያችሁ እኮ ነው። እኛ ቁጭ ብለን እንደምናይ እግዚአብሔርም ሰማይ ምድር የዘረጋ እግዚአብሔርም እያያችሁ ነው። ነፍስ እግዚአብሔር ነች። ስጋ ነች መሬት የምትገባው። ስጋችን ነው የሚቀበረው፣ ነፍሳችን ወደ ላይ ነው የሚሄደው። ግን እግዚአብሔር ይስጣችሁ እናንተ ብረት ለባ። እኛ አንሸወድም። ብረት ለባሻ ነገ ትሞታላችሁ። ምንም አታውቁም። ሳውዲ እየሄዳችሁ እኮ እየሄዳችሁ መንገድ ላይ ጸጥ ልትሉ፣ ሳውዲ አረቢያ ገብታችሁ ልትሞቱ ትችላለች። ያቺማ እዛ ተመችቷታል። ሴቷ ሀዋን ታመላልስ። እሷ ግፍም እየሰራች ወዴት ትሄዳለች? መንገድ ላይ ነው ጸጥ ብላ የምትቀረው። የአመት አጥንት ታሳዩናላችሁ። የአመት ትናንት የሞተችውን ልጅ ቢፈርስ አይኗ ነው የሚፈርሰው፣ ሌላዋ ምንም አይሆንም። የአመት ሬሳ ታሳዩናላችሁ። ህፃን መሰልናችሁ እንዴ? አንድ ፍሬ መሰልናችሁ እንዴ? ቁጭ ብላችሁ አሳደራችሁ። ካሳደራችሁ በኋላ ፊልም ትሰሩብናላችሁ። መረጃ አምጡ እናንተ፣ እኛ እናሳያለን። እኛ በቂ መረጃ ይዘናል። እኛ በቂ ህዝቡ ዋባም ብሎ እናት አባት ስንት ህዝብ ነው ያያችሁ። ትልልቅ ሰዎችም አሉበት እኮ፣ ትልልቅ እናቶች አሉበት እኮ፣ ትልልቅ አባቶች እያያችሁ ነው። ያ ህዝብ ያዘነው ለእናንተ ታያላችሁ። በቅርብ እናንተም የት እንደምትደርሱ ታያላችሁ። ድንጋይ ሆናችሁ ነው እዛ ጫካ የምትቀሩት። በዚች ልጅ ነፍስ ላይ ፈርዳችኋል። በህፃኑ ልጇ ላይ ነው የፈረዳችኋት። አንድ ፍሬ ልጅ ላይ ኧረ ተገርማላችሁ። በስመ አብ እንደው ትንሽም እንኳን ትንሽ እንኳን እንትን የላችሁ
ልጅቷ አንድና አንዳለች። ልጅቷን ለቀቁልን። የኢትዮጵያ ሕዝብ ከጎኗ ነው። ያላችሁትን ያቀርባል። የኢትዮጵያ ሕዝብ መጀመሪያ ህይወት ለማትረፍ ነው ያለው። የኢትዮጵያ መጀመሪያም ህይወት ለማትረፍ ወደኋላ አይልም፣ ወደፊት ነው እንጂ ይሄ ሁሉ ህዝብ ያላችሁትን ያቀርብላቸው። እባካችሁን ልጅቷን አግታችሁን ያላችሁ ያገታችሁ ሰዎች እባካችሁን እኛንን ሴት ነኝ ልለምናችሁ፣ በእናታችሁ በአባታችሁ በቤተሰብ በምታምኑት አምላክ እናንተም ሰው ናችሁ፣ ብረት አይደላችሁ፣ ነገ ትሞታላችሁ። እግዚአብሔር ላይ ዋጋ ያስከፍላችኋል። ይሄ የኢትዮጵያ ህዝብ ይቅር ይላችኋል። እባካችሁን ልጅቷን ልቀቁልን። እባካችሁን ህፃን አላት። ያችን ህፃን አይታችሁ እናቷ አባቷ የሚንከራተተው እባካችሁን አይታችሁ ልጅቷን ልቀቁልን። እባካችሁን ይህን የኢትዮጵያ ህዝብ አይንከራተት። ህዝቡ አይለቅም። ህዝቡ አንዴ ጀምሯል። ህዝቡን የስንቱን ህይወት ያተረፈ ህዝብ ነው። እባካችሁን የዚችን ህይወት ልጅ እናትርፍ። ያላችሁት ይሰጣል። እባካችሁን ወጣችሁ ይሄ ነው ያገትናት ምክንያት በሉ። የቀረ ነገር ካለ የኢትዮጵያ ህዝብ ይሰጣል። እባካችሁን በዚህ ሰው ህዝብ አትጫወቱ። እባካችሁን እናንተም ከሰው ላይ የተፈጠራችሁ እናንተም ሰው ናችሁ፣ ብረት አይደላችሁም። ፊልም አትስሩ ላይ አይደለም። አንድና አንድ ልጅቷ አለች። ልጅቷ በስነ ስርዓት ልጅቷ አልሞተችም አለች። ማተም ተነቃባችሁ እኮ ማተም ተነቃባችሁ፣ ተጫወተችሁብን እኮ። ፊልም ሰር ድራማ፣ ይሄ የህፃን ድራማ። እኔ መጀመሪያም ፈርቻለሁ። እናንተ ክፈቱ፣ እናንተ ከፍተው እነዚህ ልጆች ምንድን ነው በቪዲዮ ውጡ አንወጣም እያላችሁ ማስጠንቀቂያ እየሰጠናችሁ ነው። ኢዴም እስከሚመረመር ቪዲዮውን በዚህ ርዕስ እንዳታወሩ። በቃ ብዙ ይሻል ሰማናችሁ። ታገስ እንደ መጨረሻ ላይ ጫካ እያሳያችሁን የአመት አጥንት ታሳዩናላችሁ። ምን እናንተ ብቻ ናቸው እንዳያራዳ። እንደውም ይሄ ሁሉ ህዝብ ፋራ ነው ካላችሁ የተወሰነ እኮ አለ የተማረ አለበት እዛ ውስጥ። ሁሉ እኮ ሞኝ አይሆንም እዛ ውስጥ ያለ የሁሉ ህዝብ ሁሉ ሞኝ አይደለም። የሚያውቁ አሉ፣ ኦሮች አሉ፣ የተማሩ አሉ። እነሱም እንኳን አትፈሩም። የሁሉ ህዝብ ከውጭ ከሀገር ውስጥ ከኢትዮጵያ ደሰዋ ብሎ ሲጠብቃችሁ የሚደክም ሰው ድምፅ አሳይታችሁ ግማሾቻችሁ እያቀረዛችሁ ግማሾቻችሁ እኮ ናችሁ እንደዛ የሆናችሁት። ቀን ቀርጻችሁት እኮ ነው። ከዛም በላይ ያ ደግሞ የአመት አጥንት አሳያችሁ። ጭራሽ ወንድ ነው ሴት እኮ አይታወቅም አጥንቱ። ልብሱ ደግሞ ፍሬሽ ልብሱ እኮ ጋይስ እናንተ አላያችሁም? ልብሱ ምንም ያልሆነ ልብስ ነው። ወስደው ነው ከልጅቷ ልብስ ወስደው ነው የጨመሩት። እንትኑ ደግሞ ጸጉሩ ዊግ ነው። ጸጉር እንደዛ በአንድ ላይ አይወጣም። እንደዛ በአንድ ላይ እንደዛ እንትን ተከሽልጦ ነው እንደ የሚወጣው ዊግ ነው። ኮፍያውንም አፈር ላይ አሽታውት ነው ይዞ ኮፍያ ነው። የዛ የሞተው ያሳያችሁት አጥንት ልብስም ምኑ ብስብስ ብሎ አመት ያለፈው እንደ ቆየ አመት ያለፈው። አንቺ ደግሞ ሴቷ አደብ ግዢ። ያለሽው ጫካ ውስጥ ነው ያለሽው፣ መንገድ እየሄድሽ ነው። ተረጋጊ። አንቺንም አንድ ቀን አውጥተው ይጥሉሻል አስረግዘው። አንቺ ውሃሽን አመላልሽላቸው በጀሪካን የሚሄዱትን የሚመጡት። ከዛ እየጨፈርሽ ቁጭ በይ። በሰው ህይወት አትግቢ፣ በሰው ጣልቃ አትግቢ። ሰው ነሽ፣ ትታመሚያለሽ፣ ትሞቻለሽ፣ ችግር ይደርስብሻል። የዛን ሰዓት የታባሽ ልትሄጂ ነው? ይሄ የኢትዮጵያ ህዝብ እኮ ነው። ማን ሊረዳሽ? ታውቀሻል። በቪዲዮ አንወጣም ብትሉም እያንዳንዳችሁ ታውቋቸዋል። አታመልጡም፣ ከሰው አታመልጡም። ዞረሽ እያንዳንድሽ ሀገር ትገቢያለሽ። በኋላ ዋጋ ትከፍላላችሁ። ከዚህ ነገር ውስጥ እጃችሁን አንሱ። ይሄ ህይወት ነው። ይሄ ህይወት ነው። የዛች የህፃን አምላክ ራሱ አይተኛም ማያንቀለፈነት ፍርድ ያሰ የኛ የኢትዮጵያ ህዝብ የኛ ህዝቡ ይቅር ይላቸዋል። እግዚአብሔር ግን ነገር ያለው ፍርዱን እናንተ ውሰዱ። ያገቷት ራሱ እንዳይለቁ እኮ ነው እያደረጋችሁ ያለው። ሴት የላከችው ሞት አይፈራም አሉች ለብላባ። አንቺን ከተመቸሽ ቁጭ አትይም እንደዛ ዝም ብለሽ ልጅቷን ዱዳ ልጅ አለች ጡት